እሺ ጀማው በፕሪሚየር ሊጉ የዋንጫ ፉክክር ሂደት ውስጥ ማለት ነው የጀርባ ቅማል ሆኖ አለቀ ያለን ፔፕ ጋርዲዮላ ነገ ከዊስታም ጋር ከሚያደርገው ጨዋታ በፊት ወሳኝ ነጥቦችን አንስቶ ሲያወራ አየሁትና እሱን ላካፍላችሁ ብዬ መጥቼ ነው። ፔፕ እንዳለው ከሆነ በነገው ወሳኝ ጨዋታ ላይ እንግዲህ ከዊስታም ጋር የምናደርገው ነጥብ ከጣልን ከዚህ በኋላ ስለ ዋንጫ ፉክክሩ ማሰብ እጅግ ከባድ መሆኑን የገለጸው ጀማው ከሜዳ ውጪ እንደመሆኑ መጠን እጅግ ከባድ ፈተና ሊገጥማቸው እንደሚችልም ጭምር ነው የገለጸው። ጀማው ግን እስከ መጨረሻው ጥይት ድረስ እንደሚታገሉ ነው የገለጸው። ጀማው እስከ መጨረሻዋ ማለት ተስፋ መቁረጥ የሚባል ነገር ቡድኑ ላይ ሊታይም እንደማይችል ነው እየገለጠ የሚገኘው። ጀማው ይሄ ሰውዬ አይለቀንም፣ የጀርባ አቅም አለው። ጀማው ግልጹን ለመናገር ስለ ሻምፒዮንስ ሊጉም ጨዋታ አንዳንድ ሀሳቦችን አንስቶ እየሰጠ ነበር። ቪኒ ጁኒየር የተሰጠው ፔናልቲ ትክክል አይደለም፣ ዳናሩማ ቀድሞ ኳሱ ነክቶት ነበር ምናምን የሚልም ነገሮችን አንስተዋል ጀማው። ከዛ በተጨማሪም ፔፕ ጋርዲዮላ የወሩ ምርጥ አሰልጣኝ ተብሎ እንግዲህ ተመርጧል ጀማው። ለማንኛውም ቅዳሜ ምሽት ማለት ነው ይቋጠራል። ለሱ ቆንጆ ቪዲዮ ማዘጋጅላችሁ ይሆናል ጀማው። ይመቻችሁ።